ሱረቱል ኢኽላስ በጥንት ዘመን በመካ የነበሩ ጣዖት አምላኪዎች ለድንጋይ ምስሎች ይሰግዱና እነርሱን እንደ ታላላቅ አማልክት ያስቡ ነበር። እነዚህ ሰዎች በነብዩ ላይ በማሾፍ እነዚህኛ የምናመልካቸው አማልክቶቻችን ናቸው፣ አንተ የምትሰብክለት አምላክ ማንነቱን ይግለጽልን፣ ዘር ሐረጉስ ምንድነው? በማለት ለነብዩ ሰለላሁ ዐለይሂ ወሰለም ጥያቄ አቀረቡ። ለዚህ ጥያቄ ምላሽ ይሆን ዘንድ አላህ ይህንን ታላቅ ምዕራፍ አወረደ። ምዕራፍ የሚጀምረው ቢስሚላሂር ረሕማኒር ረሒም ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው በሚል ትዕዛዝ ነው። ይህ አንቀጽ ወይንም አያ ለምን በል ቁል በሚለው ቃል ይጀምራል? በል የሚለውን ሳይጨምር እርሱ አላህ ነው ሊል ይችል ነበር። አንዱ ምክንያት አላህ ለነብዩ ለጥያቄያቸው መልስ ይሆን ዘንድ ይህንን በል እያላቸው ሲሆን ነብዩ አላህ ያለውን እያንዳንዱን ቃል ምንም አይነት ለውጥ ሳያደርጉ ቃል በቃል ማስተላለፋቸውን ለማሳየት ነው። ሌላኛው ምክንያት ደግሞ የመልእክቱን አስፈላጊነት ለማጉላት ነው። እነዚህ ቃላት ከራሱ ከአላህ የመጡ መሆናቸውን ያረጋግጣል። አላህ የሚለው ስም ለፈጣሪ የተሰጡ ስሞች ሁሉ ታላቁ ነው። አላህ የሚለው ስም ሁሉንም የፍጹምነት ባህሪ በውስጡ ይዟል። ይህ ማለት አርራህማን፣ አርራሂም፣ አልኻሊቅ፣ አልጀባርና የመሳሰሉት ስሞች ሁሉ የአላህ ስሞች ናቸው ማለት ነው። አላህ አንድ አሐድ ነው ሲባል በቁጥር ደረጃ አንድ ተብሎ ሁለትና ሶስት የሚከተሉት ነው ማለት አይደለም። እርሱ በባህሪም ሆነ በማንነቱ አምሳያ የሌለው ብቸኛ ነው ማለት ነው። ባህሪያቱም ሁሉ ከማንነቱ ሊነጠሉ የሚያችሉ አንድ ናቸው። ቀጣዩ አንቀጽ ወይንም አያ እንዲህ ይላል፣ አላሁ ሶመድ። ትርጉሙም አላህ ዘላለማዊ ነው ማለት ነው። ሶመድ ብዙ ትርጉሞች አሉት። ከነዚህ አንዱ ዘላለማዊ መጀመሪያና መጨረሻ የሌለው ማለት ሲሆን ትርጉሙም አላህ ያለ ምንም መጨረሻ ለዘላለም ህያው ሆኖ የሚኖር ነው ማለት ነው። ሌላኛው ትርጉሙ ደግሞ አላህ ማንንም ሆነ የትኛውንም ነገር የማይፈልግ ፍላጎት የሌለው መሆኑ ነው። ፍጥረታት ሁሉ ከእርሱ ይከጅላሉ ወይንም ይፈልጋሉ፣ እርሱ ግን ከማንም አይከጅልም ወይንም አይፈልግም የሚለውን ትርጉም ይሰጣል። ቀጣዩ አንቀጽ ለም የሊድ ወለም ዩለድ ይላል። እርሱም አልወለደም አልተወለደም ማለት ነው። ይህ ማለት አላህ ሁልጊዜም የነበረ እንጂ ከሌላ ነገር የመጣ ወይንም ልጆች ያሉት አይደለም ማለት ነው። እንደኛ አይደለም። እኛ ሁላችንም ከወላጆቻችን የመጣነን፣ አንዳንዶቻችን ልጆችም አሉን። አላህ ግን እንደኛ አይደለም። እርሱ ሁልጊዜም የነበረና የሚኖር ጌታ ነው። ቀጣዩ አንቀጽ ወለም የኩን ለሁ ኩፉወን አሐድ ይላል። ለእርሱም አንድም ቢጤ አምሳያ የለውም ማለት ነው። ይህ ማለት አላህ ሌሎች ነገሮች ካሏቸው ማንኛውም ባህሪያት የጠራ ነው ማለት ነው። ለምሳሌ የሰው ልጅ አካል አለው፣ እንስሳት ይበላሉ፣ ይጠጣሉ፣ ድንጋዮች ደግሞ ማዕድናት ናቸው። አላህ አንተ ከምትገልጸው በላይ ነው፣ እንዲሁም አቻ የለውም። ይህ ሱራ አጭር ቢሆንም እንኳን እጅግ ኃያል ነው። ሁሉም የሚያመለክተው የአላህን አንድነትና አላህ ምን ያህል ልዩ መሆኑን ነው። እንዲሁም ይህ ምዕራፍ በአላህ አንድነት ማመን ማለት ምን ማለት እንደሆነና የአላህን ብቸኝነትና ልዩነት በሚገባና በሰፊው ያስረዳናል። በመጨረሻም በማንነቱ አንድ መሆኑን ማመን ስንል አላህ በህልውና ብቸኛ መሆኑን ማመን ነው። አንዳንዶች ለዝናብ ለመብረቅና ለተለያዩ ነገራቶች የተለያዩ አማልክት እንዳሉ ቢያምኑም እውነተኛው እምነት ግን ሁሉንም ነገር የሚቆጣጠረው አንድ አላህ ብቸኛ መሆኑን መቀበል ነው። በባህሪያቱ አንድ መሆኑን ማመን ስንል ደግሞ የአላህን መልካም ባህሪያት ከራሱ ከማንነቱ ጋር የተቆራኙ ናቸው። ለምሳሌ አላህ ሁሉን አዋቂ ነው ስንል ይህንን እውቀቱ እንደ ሰው ከጊዜ በኋላ ያገኘው ወይንም ሊቀንስበት የሚችል ባህሪ አይደለም። አንድ ሰው እውቀት አለው ስንል ያ ሰው ሲወለድ እውቀት እንዳልነበረውና እውቀቱን በኋላ እንዳገኘው እናውቃለን። ደግሞም አንድ ሰው ሲያረጅ እውቀቱ ሊለወጥ ወይንም ሊቀንስ ይችላል። በአላህ ዘንድ ግን ሁኔታው እንዲህ አይደለም። እውቀቱም ሆነ ችሎታው የራሱ ማንነት አካል ናቸው። በተግባሩ አንድ መሆኑን ማመን ስንል ደግሞ አላህ ሁሉንም ነገር የፈጠረ ብቻ ሳይሆን ዩኒቨርስን ሁሉ የሚንከባከበው እርሱ ነው። ለምሳሌ ከቀጣሪያችን ደሞዝ ስናገኝ ወይንም ከሐኪም ስንታከም ሰጪውም ሆነ ፈዋሹ አላህ ቢሆንም በሰዎች በኩል እንደርሰን አደረገን ብለን እናምናለን። በትዕዛዝ ለእርሱ በመገዛት አንድ መሆኑን ማመን ስንል ለአላህ ትክክለኛ እምነት አለን የምንለው ትዕዛዙን ስናከብር ነው። ለምሳሌ ወላጆችን ማክበር አላህ ካዘዘን ያንን መፈጸም የእምነታችን መገለጫ ነው። ኃጢአት መስራት በእምነታችን ላይ ጉድለት እንዳለ ያሳያል። በአምልኮ ወይንም በዒባዳ አንድ መሆኑን ማመን ስንል አምልኳችን ለአላህ ብቻ መሆን አለበት። ሰዎች እንዲያዩልኝ ብሎ መስራት ወይንም ሪያ እውነተኛውን አምልኮ ያበላሸዋል።
እንደማጠቃለያ ይህ ምዕራፍ እምነታችንን የምናጠራበትና ልባችንን ለአላህ ብቻ የምንሰጥበት በመሆኑ ሱረቱል ኢኽላስ የጥራት ወይንም የቅንነት ምዕራፍ ተብሎ ይጠራል። በአእምሯችንና በልባችን ውስጥ እነዚህን ጽንሰ ሐሳቦች ባጠራን ቁጥር ይበልጥ ቅንና እውነተኛ አማኞች እንሆናለን። ሰደቀላሁል ዐዚም